الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم تسليما مزيدا أما بعد إن شاء الله تعالى زاريم تنانت يجمرنون كتاب من كتل هنا المالتنا تنانتنا مقدمة تملكتها النبر زاري دقمو يمجمرون كفل يمن ملكة هنا يمجمرون كفل من إلال فصل ይህ ክፍል ነው ማለት ነው። ፈስል ብሎ ማለት መለያ ማለት ነው። طيب ያለፈው ምን ነበረ? መቅድም ነበር አይደለ? መቅድሙን ከዚህኛው ርዕስ የሚለይልን ምንድነው? ነገር ነው ያሉ ነው። طيب ፈስል ከተባለ መለያ ማለት ነው። ይሄ አዲስ ርዕስ ነው ያሉ ነው። طيب የትናንትናው ራሱን የቻለ ርዕስ ነው። የዛሬ ደግሞ ራሱን የቻለ ርዕስ ነው። ይሄ ርዕስ ሲጨርስ ደግሞ ሌላ ፈስል ይመጣል። ያኛውም ደግሞ ሁለት ርዕሶችን ምን የሚያደርግልን ነው? የሚለይልን ነው ማለት ነው። ፈስል ማለት طيب ይህ ርዕስ ነው በምን ዙሪያ የሚያጠነጥን في احكام ስለ ህግጋቶች የሚያጠነጥን ርዕስ ነው። في احكام ስለ ህግጋቶች የሚያጠነጥን ርዕስ ነው። ስለምን አህካሞች? الاستعاذة ስለ استعاذና والبسملة ስለ በስመላ የሚያጠና ርዕስ ነው ይህ ይሉናል ሸኹ። طيب ፈስሉን የሚለይልን ነው ወይንም ይህ ርዕስ ነው በምን ዙሪያ የሚያጠነጥን في احكام በህግጋቶች ዙሪያ الاستعاذة ስለ استعاذة ብሎ ማለት اعوذ بالله من الشيطان الرجيم የሚለው ቃል ማለት ነው። ወይንም ደግሞ በዚህ አምሳያ ያሉ የተለያዩ የእስቲዓዛ አይነቶች አሉ። ከነዛ አንዱን መጠቀም ነው ምን ይባላል? استعاذة ማለትም በአላህ መጠበቅ ማለት ነው። ባጭሩ استعاذة ብሎ ማለት ቃል በቃል ካየ ነው ምንድነው? ጥበቃን መፈለግ በአላህ ጥበቃን መፈለግ ማለት ነው። طيب والبسملة በስመላ ብሎ ማለት ደግሞ ቢስሚላሂ الرحمن الرحيم ማለት ነው። ግልጽ ነው አይደለ? አረብኛ ላይ ልክ አማርኛ ላይ አህጽሮተ ቃል እንደምንጠቀመው ሁሉ አረብኛም ላይ ምን አለ? አህጽሮተ ቃላቶች አሉ። طيب አሁን ለምሳሌ አልহামዱሊላህ የሚለውን ሐምደላ ይሉታል። አልহামዱሊላህ የሚለውን ሐምደላ لا حول ولا قوة إلا بالله የሚለውን ሐውቀላ እንደዚህ ነው የመሳሰሉ ዑለሞች ይጠቀማሉ። እነዚህ ጋር استعاذة ሲባል ምንድነው የተፈለገው? ምንድነው? أعوذ بالله من الشيطان الرجيم የሚለው ወይንም በዚህ አምሳያ ያለ ማለት ነው። والبسملة بسم الله الرحمن الرحيم ማለት ነው። ሌላ ነገር አይደለም። አሁን ዛሬ የምናወራው በምን ጉዳይ ነው? ስለ استعاذة እና ስለ በስመላ ማለት ነው። የእስቲዓዛ አይነቶች የተለያዩ እስቲዓዛ አይነቶች አሉ። የተለያዩ ኪታቦች ላይ እናገኛቸዋለን። ለምሳሌ ከነዛ ውስጥ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ይሄ አንድ የተለመደ አዑዙ ቢላሂ ሚነስ ሰሚዒል ዓሊም ሚነሽ ሸይጣኒ ረጂም طيب በዚህ አይነት መልኩ ሌሎችም ይኖራሉ። ከዚህ ሁሉ የተሻሉት አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ነው የሚለውን ዑለሞች ይመርጣሉ ማለት ነው። طيب سؤال ጥያቄ ይላሉ ሸኹ إذا أتى القارئ አንድ የሚቀራ ሰው አንድ መቅራት የፈለገ ሰው ማምጣት ከፈለገ إذا أتى ማምጣት ከፈለገ ወይንም ካመጣ ካስገኘ የሚለው የአማርኛ ቃላቶች ይተኩታል። إذا أتى القارئ አንድ ቃሪ ካስገኘ አንድ መቅራት የሚፈልግ ሰው ካስገኘ ወይንም ካመጣ ምንን بالاستعاذة استعاذان والبسملة بسملان والسورة عندهم يسراوان مجمريا مقرات كفلقا فكم سنت وجهان عينت مالت فكم وجهان سنت عينت فيها سنت عينت أقرار اللوت مالت تتقامونا قال بقال من دين يتفلقوا جملتنا يوال إذا أتى القارئ عند قارئ ማስገኘት ከፈለገ ለምሳሌ ቁርአኑን አነሳና ሊቀራ ፈልጎ ነው ተቀመጠ። በዚህን ጊዜ ቃሪ ምንን ሊያስገኝ አሰበ? بالاستعاذة استعاذان أعوذ بالله من الشيطان الرجيم ሊል ማለት ነው። والبسملة እንዲሁም በስመላ አዑዙ ካለ በኋላ በስመላን ሊያስከትል ከዛም በኋላ በስመላ ካለ በኋላ ወሱረቲ የሱራዋን መጀመሪያ መቅራት ከፈለገ ፈከም ወጅሃን ፊሃ በስንት አይነት መልኩ መቅራት ይችላል? የተግባባን አንድ ሰው መጥቶ ቁርአኑን አንስቶ መቅራት ቢፈልግ
ሲቀራ ደግሞ ኢስቲዓዛ በስመላ አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረህማኒ ረሂም ብሎ ለምሳሌ ቁል ሁወላሁ አሐድን ከሆነ የሚቀራው አዑዙ ብሎ ቢስሚላህ ብሎ ከዛ ቁል ሁወላሁ አሐድን መቅራት ከፈለገ በስንት አይነት መልኩ መቅራት ይችላል እያሉ ግልጽ ነው። طيب ጀዋብ መልስ ፊሃ በሷ ውስጥ አርባዓቱ አውጁህ አራት ማለት ነው። አራት አውጁህ አይነታዎች አሉ። በአራት አይነት መልኩ መቅራት ይቻላል እያሉ ፊሃ አርባዓቱ አውጁህ አራት አይነት አቀራሮች አላቸው። አንድ ሰው ኢስቲዓዛን ከዛ ማስከትሎ በስመላን ከዛ ማስከትሎ የሆነን ሱራን መጀመር ቢፈልግ በስንት አይነት መልኩ መቅራት ይችላል? በአራት አይነት መልኩ መቅራት ይችላል። የመጀመሪያው ነጠብጣብ አደረጉ አይደለ? አረብኛ ላይ ማንኛውም ቦታ ላይ የሆነ ቃል ተጠቅሶ ከዛ በኋላ ሁለት ነጠብጣቦች በዚህ አይነት መልኩ ከተቀመጡ ምንድነው ያንን ቃል ሊያብራሩልን ግልጽ ነው። ያ የተጠቀሰውን ነገር ሊያብራሩልን። አሁን ስንት አይነት ወጅህ አለው አሉ? አርባዓቱ አውጁህ አሉን አይደለ? አራት አይነት አቀራሮች አሉት ካሉ በኋላ ነጠብጣብ አደረጉ አይደለ? እነሱም እንደማለት طيب እነሱም የመጀመሪያው ቀጥዑል ጀሚዕ ሁሉንም መለያየት ሁሉንም ለያይቶ መቅራት። ምንድነው የምንለያየው? በትንፋሽ ማለት ኢስቲዓዛ እንላለን እናቆማለን እንተነፍሳለን። በስመላ እንላለን እንተነፍሳለን። ከዛ ሱራዋን እንቀጥላለን ማለት ነው። አሁን ምን አደረኩኝ? በዚህ አይነት መልኩ ስቀራ ሶስቱንም ምን አደረኳቸው? ቆራረጥኳቸው፣ ለያየኋቸው ማለት ቀጥዑ መቆራረጥ አልጀሚዕ ሁላቸው ከላይ የተጠቀሱት የምናወራው ስለማን ነው? ስለ ሶስቱ ስለ ኢስቲዓዛ ስለ በስመላና ስለ ሱራዋ መጀመሪያ ማለት ነው። እና ሶስቱን ቀጥዑል ጀሚዕ እነዚህን መቆራረጥ አንደኛው ክፍል ነው። በምሳሌ እንየው። طيب ለምሳሌ መጣሁኝ ቁል ሁወላሁ አሐድ መቅራት ፈልጊያለሁ። እያወራሁ ነበረ ወይ ሌላ ቦታ ነበርኩ? አሁን ልጀምር። ኢስቲዓዛ ብዬ በስመላ ብዬ ቁል ሁወላሁ አሐድ ልል ማለት ነው። طيب በምን መልኩ? የመጀመሪያው ቀጥዑል ጀሚዕ ሁላቸውም በትንፋሽ ለያይቶ መቅራት አብዛኛው ጊዜ የምንቀራበት ነው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም እናቆማለን። ከተነፈስን በኋላ ቢስሚላሂር ረህማኒር ረሂም እናቆማለን። ቁል ሁወላሁ አሐድ ምን አደረግን? ሶስቱንም ምን አደረግን? ለያየን። የተግባባን ነው አይደለ? ይሄ ምን ይባላል? ቀጥዑል ጀሚዕ። እስከ ስሙ መተሐፈዝ አለበት። እነዚህ ቀጥዑል ጀሚዕ እነዚህ ምን ጠቀሳቸው አራቶቹ ነጥቦች ስማቸውን በአረብኛ መሐፈዝ ይኖርብናል። ካልሆነ ግን በአማርኛ መሐፈዙ የግድ ነው። የመጀመሪያው ምንድነው? ሁሉንም ቆራርጦ መቅራት በትንፋሽ ማለት ነው። طيب ሁለተኛው ወወስሉል በስመለቲ በስመላን ማያያዝ። ወስል ብሎ ማለት መቀጠል ማለት ወወስሉ መቀጠል ማያያዝ አልበስመለቲ በስመላን ቢስሚላህ። አሁን ስለ በስመላ ስለ ኢስቲዓዛ አይተናል አይደል? በስመላ ኢስቲዓዛ እያልን እናልፋለን ማለት ነው። አንዴ ስለተግባባን ስላብራራን ወወስሉ ማያያዝ አልበስመለቲ በስመላዋን ማያያዝ በምን? ቢሱረቲ ፈቀጥ ቢሱረቲ ሱራዋ ጋር ፈቀጥ ብሎ ማለት ብቻ ማለት ሱራዋ ጋር ብቻ አያይዞ መቅራት። ማንን? በስመላና የሱራዋ መጀመሪያን ብቻ አያይዞ ምን ማድረግ? መቅራት። ማን ተነጠለ ማለት ነው? ኢስቲዓዛ ተነጠለ ማለት ነው። ኢስቲዓዛ እንልና እንተነፍስና ከዛ በኋላ በስመላና ሱራውን አያይዘን ባንድ ትንፋሽ መቅራት ማለት ነው። ምሳሌ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ተነፍሳለሁ። ቢስሚላሂር ረህማኒር ረሂም ቁል ሁወላሁ አሐድ ምን አደረኩኝ? በአንድ ትንፋሽ በስመላና የሱራውን መጀመሪያ ምን አደረኩት? አያያዝኩ። ኢስቲዓዛውን ነጠልኩ። ይሄ ምንድነው? ሁለተኛው ወጅህ ነው። ሁለተኛው አይነት ምንድነው አለ? ኢስቲዓዛን ነጥሎ ማንና ማንን ማያያዝ?
በስመላንና የሱራውን መጀመሪያ ፈቀጥ የሚለው ብቻ ማለት ነው። ሁለቱን ብቻ አያይዞ መቅራት። ሶስተኛው ወወስሉ ልእስቲዓዘቲ ወወስሉ ማያያዝ ነው፣ ቀጥሎ ማንበብ ነው። አልእስቲዓዘቲ እስቲዓዛን ቢልበስመለቲ ፈቀጥ ከበስመላ ጋር ማያያዝ ማን ወወስሉ ልእስቲዓዘቲ እስቲዓዛን መቀጠል ከማን ጋር ቢልበስመለቲ ከበስመላ ጋር ፈቀጥ ብቻ ማን ተነጠለ ማለት ነው። ከዛ ሱራው ይነጠላል ማለት ነው። እንዴት ነው? እስቲዓዛና በስመላ የምናደርጋቸዋለን በአንድ ትንፋሽ ከቀራን በኋላ ሱራዋን የምናደርጋታለን ለብቻዋ እንቀራታለን። ይህ እንዴት ነው? አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረሕማኒር ረሒም። ከዛ ከተነፈስኩኝ በኋላ ቁል ሁወላሁ አሐድ። ተግባባና? አሁን ምን አደረኩኝ? በስመላን እና እስቲዓዛን አያያዝኩኝ፣ ሱራዋን ለብቻዋ ቀራሁኝ ማለት ነው። የማን ተቃራኒ? የሁለተኛዋ ተቃራኒ። ሁለተኛዋ ማንና ማንን ያያያዝ ነው? ሱራዋና በስመላን። እስቲዓዛን ነጥለነው ነበር አይደለ? አሁን ደግሞ ማንና ማንን አያያዝ ናቸው? እስቲዓዛና በስመላን አያይዘን ሱራውን ነጠልን ማለት ነው። ቅድም መጀመሪያ ያለውን ነበር የነጠለው፣ አሁን ደግሞ መጨረሻ ያለውን ነጠልን ማለት ነው። በተቃራኒው ለመያዝ እንዲመቻችሁ። طيب አራተኛውና የመጨረሻው ወወስሉል ጀሚዕ። ወወስሉ ማያያዝ ነው፣ አያይዞ መቅራት ነው። አልጀሚዕ ሁሉንም ሁላቸውንም በአንድ ትንፋሽ አያይዞ መቅራት ሶስቱንም ማለት ነው። እስቲዓዛ እንላለን፣ በስመላ እንላለን። ከዛ የሱራውን መጀመሪያ በአንድ ትንፋሽ አያይዞ መቅራት። ይህ እንዴት ነው? አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረሕማኒር ረሒም ቁል ሁወላሁ አሐድ። ጠይብ ትንፋሽ ይፈልጋል። ትቆጥባላችሁ ትንፋሻችሁን፣ ወይም ደግሞ ረዘም አድርጋችሁ አየር ትስባላችሁ። ከእስቲዓዛን ጀምር። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل هو الله أحد. በዚህ መልኩ ሶስቱን አያይዞ መቅራት ማለት ተግባባን አይደለ? طيب አጠር አድርገን እንጭመቃቸውና እንቀጥላለን ማለት مرحبا. إذا أتى القارئ بالاستعاذة والبسملة والسورة فكم وجها فيها. عند سو ማስገኘት ከፈለገ ቁርአንን አቋርጦ ቆይቶ ሲጀምር አንድ ሰው አንድ ኢስቲዓዛ ካለ በኋላ ከዛ በኋላ ቁርአኑን ሱራ በጨረሰ ቁጥር ኢስቲዓዛ ማለት አለበት አይባልም። አንድ ኢስቲዓዛ ካለ ቁርአኑን በሌላ ነገር ወይ በወሬ ወይ በሳቅ ወይ በተለያዩ በዱንያዊ ነገራቶች እስካላቋረጠው ድረስ ቢስሚላህ እያለ ነው የሚቀጥለው። طيب እና ይሄ ሁሌ መቼ ነው? እንደ አዲስ ስንጀምር ማለት ነው። አላህ Subhanahu Wa Ta'ala وإذا قرأت القرآن فاستعذ بالله من الشيطان الرجيم ብሎ አላህ Subhanahu Wa Ta'ala ለነብያችን ሰለላሁ ዐለይሂ ወሰለም እንዲሁም ለኛም ስላዘዘን ማለት ቁርአንን በቀራችሁ ሰዓት በምን ጀምሩ? ከጎትጓሽ ሸይጣን በአላህ ተጠበቁ ስላለን በአላህ Subhanahu Wa Ta'ala ተጠብቀን ነው መጀመር ያለብን ማለት ነው። طيب እና إذا أتى القارئ بالاستعاذة استعاذا والبسملة والسورة በስመላንና ሱራዋን አያይዞ ማለትም አንድ ላይ መቅራት በሚፈልግ ወቅት فكم وجها فيها በስንት አይነት መልኩ መቅራት ይችላል እያሉን ጀዋብ መልስ فيها 4 أوجه አራት አይነት ሁኔታዎች አራት አይነት አቀራሮች አሉ። አውጁህ የሚለው ሁኔታዎች፣ ሌላ ቦታ ላይ አውጁህ ማለት ፊቶች ማለት ነው። ግልጽ ነው አይደለ? አራት አይነት ፊቶች። ነገር ግን አማርኛችን ላይ በዚህ አንፈስረውም። እዚህ ቦታ ላይ አራት አይነት አቀራሮች በሚለው ማለት ነው፣ አይነት በሚለው ይያዛል ማለት ነው። طيب የመጀመሪያው ቀጥዑል ጀሚዕ፣ የመጀመሪያው ቀጥዑል ጀሚዕ ሁሉንም መለያየት። እስቲዓዛ ትላለህ፣ ትተነፍሳለህ። በስመላት በምንድን ነው የምንለያየው? በትንፋሽ ነው። طيب እስቲዓዛ እንላለን፣ እንተነፍሳለን። ቢስሚላህ እንላለን፣ እንተነፍሳለን። ከዛ የሱራውን መጀመሪያ እንቀራለን። ሁለተኛው ወወስሉል በስመለቲ ቢሱረቲ ፈቀጥ፣ በስመላና ሱራውን ምን ማድረግ
ማያያዝ ምን ታደርጋላችሁ ሶስቱን ትደረድሯቸዋላችሁ ኋላ ስታጠኑ ሶስቱን ትደረድራላችሁ እስቲዓዛ በስመ አንድ ቁጥር ትሉና እስቲዓዛ በስመላ ከዛ ሱራውን ታረጋላችሁ አራት ጊዜ ይሄንን ከደጋገማችሁ በኋላ እንዲገባችሁ የመጀመሪያ ምንድነው የሚለው ቀጥዑል ኩል ይላል አይደለ ሁሉንም መለያየት ነው ትተውታላችሁ አታከቡበትም ትወርዱና ሁለተኛው ላይ ወወስሉል በስመለቲ ቢሱረቲ ፈቀጥ ይላል በስመላውና ሱራውን ምን ማድረግ ማያያዝ ይላል ምን ታደርጉበታላችሁ በስክሪፕቶ በስመላውና የሱራውን መጀመሪያ ታከቡበታላችሁ ማን ተለየ እስቲዓዛ ተለየ እስቲዓዛን ቀርተን እንተነፍሳለን ከዛ እነዚህን ሁለቱን በአንድ ትንፋሽ እንቀራለን ማለት ነው طيب ሶስተኛው ወወስሉል استعاذتي بالبسملة فقط استعاذና በስመላን በአንድ ላይ ታከቧቸውና ሁለቱን ሶስተኛዋን ሱራ የምትለዋን ትተዋታላችሁ ይህ ማለት ምንድነው استعاذና በስመላን በአንድ ትንፋሽ እንቀራለን ሱራዋን ገንጥለን ለብቻዋን እንቀራታለን ማለት አራተኛ ወወስሉል ጀሚዕ ሁሉንም አያይዞ መቅራት ይላል ሁሉንም ታከቡበታላችሁ ስትቀሩ በአንድ ትንፋሽ ይቀራል ማለት ግልጽ ነው አይደለ طيب እንቀጥላለን سؤال ጥያቄ اذا اتى القارئ አንድ ቃሪ ማምጣት ከፈለገ ማስገኘት ከፈለገ بالبسملة بسملان ማለት ነው بين السورتين በሁለት ሱራዎች መካከል በስመላን ማስገኘት ከፈለገ ለምሳሌ ቁል ሁወ አላሁ አሐድን ጨርሶ ወደ ቁል አዑዙ ቢረቢል ፈለቅ ለመሄድ ከማከላቸው ማን አለች ቢስሚላሂር ረህማኒር ረሂም አለች በዚህ አይነት መልኩ እየቀራ የሚቀራ ከሆነ ይሄንን የሚያስገኝ ሰው ከሆነ ፈከም ወጅሃን ፊሃ ስንት አይነት መልኩ አላት ወይንም በስንት አይነት መልኩ ትቀራለች ይሉና اذا اتى القارئ عند قارئ ካስገኘ ካመጣ መቅራት ከፈለገ بالبسملة بسملان بين السورتين በስመላ በሁለት ሱራዎች መካከል ከመጣች እንደ ምሳሌ ነው ቁል ሁወ አላሁ አሐድ እና ቁል አዑዙ ቢረቢል ፈለቅ ያነሳው ሌላም ሁሉም ቦታ ላይ በሁለት ሱራዎች መካከል በስመላ ከመጣ ፈከም ወጅሃን ፊሃ በስንት አይነት መልኩ ያ ሰው መቅራት ይችላል ይያሉ ግልጽ ነው የቀደሙ ምን ነበረ استعاذን በስመላንና ሱራውን መቅራት ቢፈልግ ነው ይሄ ደግሞ በሁለት ሱራዎች መካከል ቢስሚላህን መቅራት ቢፈልግ ያችን በስመላ በስንት አይነት መልኩ መቅራት ይችላል ይያሉ ልዩነቱ ግልጽ ነው فيها أربعة أوجه አራት አይነት አቀራር አሉ አንድ ሰው አራት አይነት አቀራር አሉ በአራቱ ሊቀራ ይችላል መቅራት ይቻላል ሳይሆን ሊቀራ ይችላል መቅራት ይቻላልና ይችላል የተለያዩ ናቸው طيب በዝርዝር ስለምናየው ችግር የለም ثلاثه ሶስቱ አውጁሂን አይነቶች ሶስቱ ያቀራር አይነቶች ጃኢዘቱን ምንድናቸው የሚቻሉ የሚፈቀዱ ናቸው ثلاثه አውጁሂን ሶስቶቹ አይነቶች ሶስቶቹ አቀራሮች ምንድናቸው ጃኢዘቱን የሚፈቀዱ ናቸው ወዋሂዱን አንዱ ግን غير جائز የማይቻል የማይፈቀድ አንድ ሰው በስመላን በሁለት ሱራዎች መካከል ሲያገኛት በአራት አይነት መልኩ ሊቀራ ይችላል ነገር ግን ከአራቱ አቀራር አንዷ ምንድነች የተከለከለች ነች ሶስቱ የሚፈቀዱ ናቸው ማለት ምንም ብንገለባብጥ ከዛ በላይ ማምጣት አንችልም ምንም ብንገለባብጣቸው ማለት እናያቸዋለን ኢንሻአላህ እነዛንም ማለት طيب الثلاثه ሶስቶቹ طيب ወረድኩኛ فيها أربعة أوجه አራት አይነት ምን አላቸው አለ አቀራር አላት በስመላ በሁለት ሱራዎች መካከል በመህመጣ ሰዓት ثلاثه أوجه ሶስቶቹ አይነቶች ጃኢዘቱን የሚፈቀዱ ናቸው وواحد አንዱ ደግሞ غير أفراش جائز የሚቻል ነበር غير جائز ማለት ደግሞ የማይቻል ማለት طيب ይበላል አይበላም እንደምንለው ማለት አይ አፍራሽ ናት አይደለ እዚህ ጋር غير የሚለው ምንድነው አፍራሽ ነው ማለት ነው أما الثلاثة الجائزة أما الثلاثة سوستوچما طيب
አማ የምትለውኛ በአማርኛ ማ ብለን መያዝ እንችላለን። አመ الثلاثة ሶስቶቹማ አልጃኢዘቱ የሚቻሉት ሶስቶቹማ ከዛ ነጠብጣብ አደረጉ አይደለ ሊያብራሩልን فالأول منها ከሶስቶቹ የመጀመሪያው ከሶስቶቹ ከሚቻሉት ሶስቶቹ فالأول የመጀመሪያው منها ከነዚህ ከሶስቱ قطع الكل ሁሉንም ምን ማድረግ ነው መለያየት ሁሉንም መለያየት ማለትም ትመጣለህ እንደ ምሳሌ ቁል ሁወላሁ አሐድና ቁል አዑዙ ቢረቢል ፈለቅን አንስተን ነው የምናየው። ከዛ በኋላ ሌላው ሱራ ላይ በዚህ መሰረት በዚህ ካልኩሌሽን መሰረት እንሄዳለን ማለት ለምሳሌ ቁል ሁወላሁ አሐድን ቀርተን እንጨርሳለን። ከዛ ምን እናደርጋለን ቀጥዑል ኩልን አይደል ያለው ቀጥዑል ኩል ነው እንተነፍሳለን ወለም የኩን ለሁ ኩፉወን አሐድ ብለን ከተነፈስን በኋላ ቢስሚላሂር ረህማኒር ረሂም እንቀራለን። አሁንም እንተነፍሳለን። ከዛ ቁል አዑዙ ቢረቢል ፈለቅ እንላለን። ብዙ ጊዜ የምንጠቀመው ይሄንን طيب ይሄ አንድ የመጀመሪያው እንዴት ወለም የኩን ለሁ ኩፉወን አሐድ ቢስሚላሂር ረህማኒር ረሂም ቁል አዑዙ ቢረቢል ፈለቅ ምን ሆኑ ሶስቱም በትንፋሽ ተለያዩ። ይሄ የመጀመሪያው ነው ከሚቻሉት ከሶስቱ አንደኛው። ወታኒ ሁለተኛው ደግሞ ከሚቻሉት ከሶስቱ ሁለተኛው ወስሉል በስመለቲ ወስሉ ማያያዝ ነው። አልበስመለቲ በስመላን ፊ አወል ሱራ የመጀመሪያው ወይንም የሱራው መጀመሪያ ጋር ማያያዝ የሱራው መጀመሪያ ጋር ማያያዝ የመጀመሪያው ሱራ ጋር ማያያዝ ሳይሆን የሱራው መጀመሪያ ጋር ማያያዝ የመጀመሪያው ሱራ ጋር ማያያዝ ካልኩኝ የመጀመሪያው ሱራ ማን ነው ቁል ሁወላሁ አሐድ ጋር ሊሆን ነገር ግን የሱራው መጀመሪያ ካልኩስ እንግዲህ የቁል ሁወላሁ አሐድ መጨረሻ ነው ያለው አይደለ ከበስመላ በላይ ስለሆነ ከሷ በታች ማን ያለው የሱራ መጀመሪያ እሱን ነው የሚመለከተው ታችኛውን ነው የሚመለከተው ተግባባ ግልጽ ነው طيب والثاني ሁለተኛው ወስሉል በስመለቲ በስመላን ቢስሚላህን ማያያዝ ከማን ጋር ፊ አወል ሱረቲ የሱራው መጀመሪያ ጋር አፈሳሰራችን በደንብ ትኩረትና ጥንቃቄ ያስፈልገዋል ስታቀሩ ማለት ነው የሱራው ምን ጋር መጀመሪያ ጋር የመጀመሪያው ሱራ ጋር ብለህ ብትፈስረው አረብኛው ያስኬድህ ይችላል ነገር ግን ምን ይሆናል ጎል ትገባለህ መጨረሻ ላይ አይቻልም የሚለው ህግ ላይ እሱ ጋር ልትማታ ነው ማለት ነው طيب ስለሆነ ትኩረት ይደረግበት የሱራው መጀመሪያ ማን ነው እንግዲህ ስለ ሶስት አረፍተ ነገሮች እያየን የሱረቱል ኢኽላስ ወይንም የቁል ሁወላሁ አሐድ መጨረሻ የሱራው መጨረሻ አለ በስመላ አለ የቁል አዑዙ ቢረቢል ፈለቅ መጀመሪያ አለ ስለሆነ የሱራው መጀመሪያ ሲባል ማን ነው የሚፈለገው የሱራው መጀመሪያ እንግዲህ ስለ ሶስቱ ብቻ ነው እያወራን ያለው ከሶስቱ የሱራው መጀመሪያ ማን በስመላን ከሱራው መጀመሪያ ጋር ማያያዝ ስትባል ቁል አዑዙ ቢረቢል ፈለቅ ጋር ነው የምታያይዘው ማለት የመጀመሪያው ሱራ ጋር ማያያዝ ካልኩስ ወለም የኩን ለሁ ኩፉወን አሐድ ብለህ አፎን ወለም የኩን ለሁ ኩፉወን አሐዱን ቢስሚላሂር ረህማኒር ረሂም ብለህ ሁለቱን አያይዘህ ትቆምና በስመላ ልትጀምር ማለት ይሄ እናየዋለን የተከለከለው ነው ማለት طيب ከዛም በኋላ እንቀጥላለን طيب والثاني ከሚቻሉት ሁለተኛው ወስሉል በስመለቲ በስመላውን ማያያዝ ነው في اول السوره የሱራው መጀመሪያ ጋር የሱረቱል ኢኽላስን የመጨረሻ አያ እናነባለን አፍ እዛም እናደርጋለን እንተነፍሳለን እዛ በስመላውና የሱረቱል ፈለቅን የመጀመሪያ አንቀጽ ጋር እናደርገዋለን እናያይዘዋለን ማለት ነው እንዴት ነው ይህ ወለም የኩን ለሁ ኩፉወን አሐድ ከተነፈስን በኋላ ቢስሚላሂር ረህማኒር ረሂም ቁል አዑዙ ቢረቢል ፈለቅ ግልጽ ነው አይደለ ባንድ ትንፋሽ በስመላን አያይዘን በመንቀራ ሰዓት የበስመላ መጨረሻው
ሐረካ ምንድነው? ቢስሚላሂ ራህማኒ ራሂም የምንለው በስመላ ላይ ስንቆም ነው አይደለ? ነገር ግን ቁርአኑ ላይ ስታዩት ምንድነች? ሚም ከስራ ነች። طيب መርሐባ ያቺ ሚም ያቺ ከስራ አያይዘን በምንቀራ ሰዓት ምን ትሆናለች? ትነበባለች። ሚም ከስራ አድርገን ነው የምናነባት። በምናቆም ሰዓትስ ስኩን እንደሆነች ትቆማለች ማለት ነው። የተግባባን ነው። ቢስሚላሂ ራህማኒ ራሂም በምን አቆምኩኝ? በስኩን ስቤ ነው ያቆምኩት አይደለ? ረሂም ብዬ طيب ሳያይዝስ ቢስሚላሂ ራህማኒ ራሂም ቁል ረሂሚ ሁለት ሐረካ ረሂ የሚለው ታሳጥሩታላችሁ። ለምን? ቅድም ረሂም ብለን ያቆምንበት የራሱ የሆነ የተጅዊድ የመድ ህግ አለ። طيب ያ ስለሆነ ነው እዚህ ጋር እናሳጥረዋለን በቦታው። እዚህ ስሞቹን አንጠቅሳቸውም ቦታው ላይ ስለምናገኛቸው ማለት ግራ እንዳይገባችሁ። አልሙሂም ምን ታደርጋላችሁ? አያይዛችሁ በምትቀሩ ሰዓት ይሄ ረሂም ብላችሁ ስስቡት የነበረን ታሳጥሩትና ሚምን ከስራ አድርጋችሁ አያይዛችሁ ታልፋላችሁ ማለት ነው። በሚያያዝ ሰዓት በምናቆም ሰዓት በምን ይሆናል? በስኩን ይቆማል። ምክንያቱም አረብኛ ላይ በምን አይቆምም? ይሄንም በደንብ ያዙ። አረብኛ ላይ በሐረካ አይቆም። በፈትሐ በከስራ በዶማ ማቆማችን ሁሌ ስታቆም በምንድነው የምታቆመው? በስኩን። طيب ሌላ ተጨማሪ ህግ ያዙ። አብረው ሁሉ ጊዜ ስለሚወሩ ነው እዚህ ቦታው ባይሆንም ማለት ነው። አረብኛ በስኩን አይጀመር። አረብኛ ላይ በስኩን አይጀመር። በስኩን አይጀመርም፣ በሐረካ አይቆምም ማለት ነው። አረብኛ የአረብኛ ቃላቶች በስኩን አይጀምሩም፣ በሐረካ አይቆሙም። በሐረካ ይጀምራሉ፣ በስኩን ይጨርሳሉ ማለት ነው። እኛ አማርኛችን ላይ ስኩን ማለት እንግዲህ ስድስተኛው ፊደል አይደለ? ለምሳሌ እንጀራ እንላለን ብለን የጀመርነው። አረብኛ ላይ በዚህ መልኩ የሚነሳ ፊደል የለም፣ የሚነሳ ቃል የለም። የትም እንገባ የትም አናገኝ ብሎ የሚጀምር ማለት ነው። ስለሆነ ሱረቱል ፋቲሃ ስትቀሩ እህዲና የምትሉ ታስተካክላላችሁ ማለት ነው። ከስራ ነው የምትሆነው። ኢህዲና ብለን ነው ምን ሄደው። ይሄ በቦታው ኢንሻአላህ እናየዋለን። መርሐባ ወታሊቱ ሰዓታችን ጋር እኩል እንድንሄድ ማለት ነው። ወታሊቱ ሶስተኛው ደግሞ ከሚቻሉት ወስሉል ኩል ሁላቸውን ምን ማድረግ? ማያያዝ። የሱረቱል ኢኽላስ መጨረሻን በስመላዋን የሱረቱል ፈለቅ መጀመሪያን ሱረቱል ኢኽላስ እና ሱረቱል ፈለቅን ምን ጠቅሰው ምንድነው? አንድ የምሳሌ በእነሱ ስለያዝን ነው እንጂ ይሄ ህግ ማን ጋር መሄድ ነው? ሁሉም ሱራ ላይ በስመላ በሁለት ሱራዎች መካከል ስትመጣ የምንፈጽመው ህግ ነው። ለቀለል ያለው የለመድናቸው ሱራዎች እነዚህ ስለሆኑ እነዛ ጋር እንያዝ ብዬ መርሐባ። አሁን ሁሉን ልናያይዝ ነው። ወለም የኩን ለሁ ኩፉወን አሐድ ቢስሚላሂ ራህማኒ ራሂም ቁል አዑዙ ቢረቢል ፈለቅ። አሐዱን ቢስሚላሂ ራህማኒ ራሂም ያልኩት አሐዱን የሚለው ላይ ምን አለ? ተንዊን። ከተንዊን በኋላ ባፊደል ቢስሚላህ ስንል ባኔ የመጣው አሐዱን ሚም የሚል ድምጽ መጥቷል። ይሄ በቦታው እናየዋለን። አያጨናንቃችሁ። طيب በቦታው እነዚህን ህጎችን ስለምናይ አሁን ቀጣዩ ክፍሎች ስለዚህ ዙሪያ የሚያወሩ ስለሆኑ አብሽሩ። የዛኔ ደግሞ በደንብ ዲቴይል እናያቸዋለን ማለት ነው። መርሐባ እስካሁን ግልጽ ነው። የመጀመሪያው ምን ማድረግ? ሁሉንም መለያየት። ሁለተኛው የመጀመሪያው ሱራ ቀርተን በትንፋሽ ከዘጋነው በኋላ የሚቀጥለው ሱራና በስመላውን ምን ማድረግ? አንድ ላይ ማያያዝ። ሶስተኛው ሁሉንም ምን ማድረግ? አንድ ላይ አያይዞ መቅራት ማለት ነው። طيب ወአሁን ማን ቀራ? አራተኛው ቀራ። ወአማ ገይሩል ጃኢዚ ወአማ ያ ገይሩል ጃኢዚ የማይቻለውማ የሚቻሉትን ጠቀስን ሶስት። የማይቻለውማ فهو እሱ ነው በዚህ አይነት መልኩ ከተቀራ ነው እያሉን ማ ኢዛ ውሲለ
ከተቀጠለ ከተያያዘ አኺሩ ሱረቲ የሱራው መጨረሻ የመጨረሻው ሱራ ሳይሆን የሱራው መጨረሻ ልዩነት አለ። የመጨረሻው ሱራ ካልን ማን ነው? ሱረቱል ፈለቅ ሊሆን ነው። የሱራው መጨረሻ ካልን ግን አሁን የየትኛው የሚለውን ስለማን ነው እያወራን ያለነው? ስለ ሶስት አረፍተ ነገራቶች ነው ብለናል። ወለም የኩን ለሁ ኩፉወን አሐድ የሚለው የሱራ መጨረሻ አለ። ቢስሚላህ አለ። ቁል አዑዙ ቢረቢል ፈለቅ አለ። ከሶስቱ የሱራው መጨረሻ የት ነው? ወለም የኩን ለሁ ኩፉወን አሐድ የሚለው ማለት ነው። መርሐባ ማ ኢዛ ውሲለ ከተያያዘ ነው። አኺሩ ሱረቲ የሱራው መጨረሻ አረፍተ ነገር ቢልበስመለቲ ከበስመላ ጋር ተያይዞ ወውቂፈ ከተቆመ የሱራዋን መጨረሻ ከቀራህ በኋላ በስመላ ጋር አንድ ላይ በተንፋሽ አያይዘህ ከቆምክ ከዛስ ወብቱዲአ ከተነሳህ ቢማ ባዕድሃ ከሷ በኋላ ባለው አረፍተ ነገር ስለ ሶስት አረፍተ ነገሮች እያወራን ነው ብለናል አይደለ? አሁን ምን አሉን? የመጀመሪያዎቹን ሁለት አረፍተ ነገሮች ማለትም የሱራዋን መጨረሻና በስመላን አያይዘህ ከቀራህ በኋላ ታቆማለህ ተንፍሰህ። ከዛ በኋላ ቢስሚላህ ብለህ ሶስተኛዋን አረፍተ ነገር ከተነሳህ ይሄ ምንድነው? የማይቻለው ነው እያሉን። እንዴት ነው በተግባር ነው? ወለም የኩን ለሁ ኩፉወን አሐዱን ቢስሚላሂር ረሕማኒር ረሒም አቆም። ከዛ ናም ከዛ ቁል አዑዙ ቢረቢል ፈለቅ ምን አደረግ? የሱራዋን መጨረሻ የሱረቱል ኢኽላስን መጨረሻና በስመላውን አያያዝኩ። ከዛ ነጥዬ ማንን ቀራሁኝ? ቀጣይ የሚመጣውን ሱራ ማለትም ሱረቱል ፈለቅን ቀራሁኝ ማለት ነው። ይሄ ምንድነው? የተከለከለ የማይቻለው ነው። ልድገመው፣ ቃላቶቹ በደንብ ትኩረት አድርጋችሁ ያዟቸው። ወአማ ገይሩል ጃኢዚ የማይቻለውማ ከአራቱ የሚቻለውን ሶስቶቹን አይተናል። አራተኛው የማይቻለውማ ፈሁወ እሱ ነው። በዚህ መልኩ ከቀራህ ነው ማ ኢዛ ውሲለ ከተያያዘ አኺሩ ሱረቲ የሱራው መጨረሻ ቢልበስመለቲ በበስመላ ወውቂፈ ከዛም ከተቆመ የሱራዋን መጨረሻና በስመላን ከቀራህ በኋላ ከቆም ከዛስ ወብቱዲአ ከተነሳህ ቢማ ባዕደሃ ከዛ ከሷ በኋላ ባለው ከበስመላ በኋላ ባለው ከተነሳ ማለትም ቁል አዑዙ ቢረቢል ፈለቅ ብለህ ለብቻው ከተነሳህ ይሄ የማይቻለው ነው። طيب ለምንድን ነው የማይቻለው? ሸኹል ያስቀምጡልን። ወወጅሁ ዓደሚ ጀዋዚሂ ያልተቻለበት ምክንያትማ ማለት ነው። طيب ወወጅሁ ዓደሚ ጀዋዚ ዓደም ማለት ያልተቻለበት ጀዋዚ የተፈቀደ ነበር። ዓደም ሲባል ያልተፈቀደበት ይሆናል። አያይዘን እንፈስራቸው። ወወጅሁ ዓደሚ ጀዋዚሂ ያልተፈቀደበት ምክንያትማ በዚህ አይነት መልኩ መቅራት ያልተፈቀደበት ምክንያትማ አነሁ ስለሆነ ነው። ዩሂሙ ስለሚያወዛግብ ነው። ዩሂሙ ስለሚያወዛግብ ግራ ስለሚያጋባ ነው። አነል በስመለተ በስመላ እንደሆነች አነል በስመለተ በስመላ እንደሆነች ሚን አኺሪ ሱራ የሱራው የመጨረሻ አንቀጽ ሁና ስለምትመጣ ነው። ወይንም የሱራው የመጨረሻ አንቀጽ ስለምትመስል ነው። የተግባባን ነው። በስመላ የሱረቱል ኢኽላስ አንድ አካል ስለምትመስልብን ነው። ወለም የኩን ለሁ ኩፉወን አሐዱን ቢስሚላሂር ረሕማኒር ረሒም እየቆም የሆነ ሰው እያዳመጠኝ ከዛ ቁል አዑዙ ቢረቢል ፈለቅ ስል ያኛው ልክ አዲስ ሰለምቴ ለምሳሌ አዲስ ሰው ከሆነ ወይንም ሱረቱል ኢኽላስ ጋር ያልደረሰ ገና ጀማሪ ከሆነ ምን ብሎ ሊያስባት ይችላል? እቺ በስመላ የሱረቱል ኢኽላስ አንድ አካል ናት። ቁል አዑዙ ቢረቢል ፈለቅ ራሱን የቻለ ሌላ ሱራ ነው ብሎ
ሊያስብ ስለሚችል ነው ግራ ስለሚያጋባ ነው ያልተፈቀደበት ምክንያት ይያሉ ووجه عدم جوازه ያልተፈቀደበት ምክንያት أنه ስለሆነ ነው يوهم ስለሚያወዛግብ ስለሚያምታታ ነው أن البسملة ምንድነው የሚምታታበት ለሰው أن البسملة ያቺ በስመላ መጨረሻ ላይ የቀራናት من آخر السورة የሱራው የመጨረሻ አንድ አንቀጽ መስላ ስለምትታይን ለዛም ነው የተከለከለው ይሉና ግልጽ ነው የመጨረሻ ግልጽ ነው مرحبا طيب ان شاء الله እዚህ በቃናል በቀጣይ ደርሳችን ደግሞ فصل في احكام النون الساكنه والتنوين የሚለውን የምንመለከት ይሆናል ጥያቄ ካላችሁ መጠየቅ ትችላላችሁ